ማንም የመጣ የለም። አንተ ወራደ እዚህ ምን ትሰራለህ? መሲ እዚህ ምን ትሰራለህ? ጀጋስ ጀባለ እንጃውሽ ተራለ ትሏለህ። ይሄ መገደል ነው ያለበት። ቆይ አንተ ምን አይነቱ ውሻ ነህ? ቆይ ምን አደረኩ እንዴ? ምን ሆናችሁ ነበር? አይደለም ንገረኝ፣ ልደፍር ነበር። ኧረ አብርሽ እንደዛ አይደለም። እኔ ቆይ እንዴት እንደዛ አደርጋለሁ? ይኸውልህ ተራውታ ስለነበር ነው ያለበስኳት። በጣም እንደተቀደደ አብረህ ተቀብራለህ? ኧረ በጭራሽ። ታዲያ ቀዳዳ ስለመሆኑ በምን አወቅህ? አይ ያው የማይታመን ስለሆነ ነው እኮ። እንዴ ምንድን ነው? ከዚህ መኪና ሬሳ ጠፋው። መሳይ ትህትና ክፍል ገብቶ እንግዲህ በጆሮዋ ሚስጥር ሊነግራት ይሁን ጉንጯን ሊስማት ይሁን እንደ ዘመድ ናፍቃው አናቅም። ነገር ግን ተደርሶበታል ማለት ነው። የተደረሰበት ምክንያትም ተንከሲስ እንግዲህ መሳይ ይሄ ጭራ የሌለው ውሻ በተደጋጋሚ ወደ ትህትና ክፍል እየተመለከተ ነው በማለት እንግዲህ ለአብርሽ ይነግረው ነበር። አብርሽም በይ ያደርገዋል እኮ ይሄ ልጅ እኮ አያደርገውም አይባልም፣ ምን አስቦ ነው ወደ ትህትና ክፍል የሚመለከተው በማለት እንግዲህ ጥርጣሬያቸው ልክ ነበረና እንግዲህ እነሱ ወደ ትህትና ክፍል ሲያመሩ እንግዲህ ጭራ የሌለው ውሻ የተባለው መሳይ ያው ገብቶ ቀስ ብሎ ተንሸራቶ ስሯ ገብቶ ተኝቶ ነበረ። እንግዲህ እኛ ብዙዎቻችን ያሰብነው ያው ጉንጯን ሊስማት ነው ወይ ደግሞ የሆነ ሚስጥር ሊነግራት ነው ብለን ነበር ያሰብነው። እሱ ግን እንግዲህ በክላሷ አጠገብ ሳልፍ ድንገት ራቁቷን ነበረች ላለብሳት ነው ብሎ ነው እንግዲህ የተናገረው። ና እውነትም ያው አገባቡ ሊያለብሳት ነው የገባው ያስታውቃል። ና ምን ሊያለብሳት እንደገባ ባናውቅም እንግዲህ ሊያለብሳት ገብቶ ነበረ። ነገር ግን ያው ተይዟል ማለት ነው፣ ደርሰውበታል። ስለዚህ አንተ እንዴት እንደዚህ ታደርጋለህ? አንተ ውሻ ነህ። እች ልጅ እኮ ከገዳዮች እጅ ያስመለጥናት እኮ እኛ ልንገላት አይደለም ልናኖራት ነው እንጂ እንዴት እንደዚህ ታደርጋለህ? በማለት እንግዲህ አብርሽም እየተቆጣው ነበረ። እንግዲህ መሳይም እኔ ምንም አላደረኩም፣ በቃ ሰላም ልላትና አለበስኳት፣ ሰላም አልኳት እስሯ ገብቷ ተኝቶ አለበስኳት ሰላም አልኳትኝ ብሎ እንግዲህ ሽምጥጥን ያደረጋቸው ማለት ነው። እና አብርሽ ግን አንተ ምን አይነት ውሻ ነህ? ምን አይነት ልክስክስ ሰው ነህ? እንዴት እንደዚህ ታደርጋለህ? እች ልጅ ሰውነቷ የተንገላታ የተጎሳቆለ ከጭንቀት ውስጥ የወጣች ስንት ጊዜ ሙሉ ስንት ወር ሙሉ አንድ ቤት ተዘግቶባት ስታለቅስ የከረመች ልጅ እንዴት ለእንደዚህ አይነት ነገር ትመኛለህ? ምን አስበን እሷ ክፍል የመጣኸው ቢለው እንግዲህ እሱም በመበሳጨት እንግዲህ እኔ ምንም አላሰብኩም፣ በቃ አለበስኳት ሰላም ብያት ሊሄድ ነበር ያለው። ሰላም ተውንኛው ማውቀናል እኮ እንዲ ጆሮዋ ስር ደረሰ እኮ ሰላም ሌላት ማለት ነው። እና እኛም ማውቀናል እንግዲህ እኛም እናውቃለን ብንናገር እናልቃለን ነው ነገሩና እኛም ማውቀናል ለሰላምታ እንደገባ በጣም ነው የሚያስታውቅበት። ሁሉ እንግዲህ በስድብ ተነስተውባታል። ግሌም ይሄ ሰውዬ ውሻ ነው ሰው አይምሰላችሁ ጭራ የለውም እንጂ ውሻ ነው እያለች ነበርና ተንከሲስም አዎ ያቺ ጭራ ውል ውል የምታደርገው ውሻ ማለት እሱ ማለት መሳይ ማለት ነው። እሱ ጭራ ስለሌለው ነው እንጂ ቀላል ሰው አይምሰላችሁ የሰውዬ ነበር ያለውና እንግዲህ የግሌም አዎ ይሄ ሰውዬም እኮ ገና እኔ እንደመጣውም እኮ እኔ ራሱ ሊደፍር ሙከራ አድርጎ ነበር። እኔ ግን ቆርጥለታለሁ ብዬ ነበረ። አልያዘ ላይ ለመቁረጥ ራሱ የሚያዝ አይደለም ያለችው እንግዲህ እና የተሸዋል ማለት ነው ነበር ያላት እሱ ማለት ተደሞ ነበር ያለችው እና እንግዲህ ሽምጥጥ አርግቷል ማለት ነው። ግን ትህትና ምንም ባለመሆኗ ደስ ብሎናል። ምክንያቱም ከነኛ ከገዳዮችና ከአራጆች እጅ አመልጣ ሌላ ደግሞ ችግር ውስጥ መውደቅ የለባትም ማለት ነውና አብርሽ ግን በጣም ደስ የሚለው እንዴት እቺ ልጅ ፍሬ ብቻ ሆና እንድትቀር ታስባለህ? በአንተ ለአንድ ቀን ስሜትህ ደግሞ ለደቂቃዎች ስሜት ብለህ እቺ ልጅ እድሜ ዘላለሟን እንዴት ፍሬ ብቻ ሆና እንድትቀር ታስባለህ? እንዴት እንደዚህ ታስባለህ? እህትህ ብትሆንስ ወይ አክስትህ ልጅ አክስትህ ብትሆንስ ምን ታውቃለህ? እህትህ ብትሆንስ ነበር ያለውና እውነት ነው አብርሽ። እነኚህ ሰዎች እዚህ ጋር የተሰባሰቡላቸውን ቤተሰቦቻቸውን የሚያውቁ አይደሉም። ከመንገድ ላይ ነው ሁሉም የተሰባሰቡት ከአብርሽም ጭምር ማለት ነው ሁላቸውም። ትህትና ደግሞ የጠፋ ወንድም አላት። ከዚህ ከአራቱ ወንዶች አንዱ እንግዲህ አንዱ የትህትና ወንድም ይሆናል ማለት ነውና ትህትና እንግዲህ በጣም እየተጠራጠረች ነው። እነኝ ውስጥ እኮ አንዱ ወንድሜ ይሆናል እያለች ትገኛለች። በተለይ አብርሽ ደግሞ
በጣም ስለሚቀራረባት ለመጠየቅ ሙከራ እያደረገ ነበረ ስለ አብርሽ። አብርሽ ግን ለምን ጥያቄ ታበዣለሽ? እኔን ለመሰለል ነው እንደ መጣሽውም እያላት ነበረ። እሷም ግን እሺ ይቅርታ እያለች ነበርና ቢሆንም ግን አንድ ቀን አብርሽ ታሪኩን ቢያጫውታት ወንድሟ መሆኑና አለመሆኑን ባጭሩ ትትና ልደርስበት ትችላለች። ከሁለት አንዱ ወይ መሳይ ወይ ደግሞ አብርሽ ነው ወንድሟ የሚሆነው። አብርሽ ግን ወንድሟ ቢሆን ያው ደስ ይላል። መሳይ ግን ትህትና እህቱ ከሆነች በጣም ሊጸጸት ይችላል። ምክንያቱም ሊያደርግ የሄደው ድርጊት በጣም መጥፎ ድርጊት ነው እህቱ ከሆነች ማለት ነው። እና ባለማወቄ እህቴ ጋር ተሳስቼ ነበር ብሎ መጸጸቱ አይቀርም ማለት ነው። እንግዲህ ግሌ አብርሽን የምታስነካ አትመስልም። እሷም ከአንተ ጋር መዝናናት ፈልጋለሁ ወታ አዝናናኝ እያለችው ነበረ እና እሱ እኔ እኮ አባትሽ አይደለሁም የምትፈልጊውን ነገር ሁሉ ላሟላልሽ አልችልም እያለት ይገኛል። ና እሷ ግን የምትፈልገው እሱ ሳይሆን ሌላ ነው። ና ያው እያለቀሰች ነበር ና አይዞሽ በቃ ግልዬ ብሎ ቅፍ ቢያደርጋት እንግዲህ በንክሻ ነበር ጥብቅ አርግታ ግጥም ያደረገችው። ና እሱ ግን አንቺ መቼ ነው ትልቅ መቶኝ መቼ ነው እንደ ትልቅ ሰው ማሰብ የምትጀምሪው? እኔ ላጽናናሽ ብዬ ባቀፍኩሽ ትነክሽኛለሽ ነበር ያለት ና እና ማለቀስ መስሎ ነው እንዴት ደጋረኩ እንኳን ምነከስኩህ ነበር ያለችውና ትህትና ግን በቃ በጣም እርግት ያለች አስተዋይ ሴት በቃ አስተሳሰቧ ሁሉ ያኔ እርግት ያለች ሴት ናትና ጋልሞም እንግዲህ በስካር ውስጥም እየሆነ አንዳንድ ጥያቄዎችን እየጠየቀችው ነበረ። መስከር ጥቅሙ ምንድነው እያለችው ነበረና ለምን ትጠጣለህ? መጠጡ ይቅርብህ እያለችው እንግዲህ መጠጥ ልታስተውም እየሞከረች ነበርና እሱ እኔ መጠጥን አልተውም መቼም ቢሆን መጠጥ አልተውም ነው የሚለው እንግዲህ ማለት ነውና ግንስ እውነቱን ስነግርሽ ይሄ አብርሽ ደግሞ የወደደሽ መስሎኛል። የትም አትሄጂም ከዚህ ቤት የትም እንዳትሄጂ ነው ያላት ማለት ነው። እሱ እንግዲህ ይሄ ምስጢር ሲያወራ አብርሽም እየሰማ ነበርና ያወራሁን ሰምቼ ያለው ነበር ያለውና ሚስጥር አወጣበት። እሱ እንግዲህ የሰከረ መስሎት ባወራው ጊዜ ትህትና እድለኛ ናት ይመስለኛል ነበር ያለውና እሱም ያለበት ምክንያት እንግዲህ አንተ የምታገባ ሴት ምን አይነት እድለኛ ናት ቢለው ነው እንግዲህ ትህትና ናት ይመስለኛል እድለኛዋ እያለ ነው ማለት ነውና እንደዚሁም እንግዲህ መሳይ ተንከሲስም ምግብ ቤት ይዞት ሄዶ ጉድ ሰርቶታል ማለት ነው። እንደ ማንኛውም ሰው ምግብ ጋበዘው። ተንከሲስም እንግዲህ በጣም ደስ ብሎት ምግቡን ተመግቦ ነበረ። እሱ እንግዲህ ዛሬ እኮ ምግብ ስለጋበዝከኝ በጣም ደስ ብሎኛል። ይህን ሁሉ አመት እኮ አብረን ስንኖር አንድ ቀንም እኮ ምግብ ጋብዘኸኝ አታውቅም ነበር ያለውና እሱም አዎ ጋብዤ ያለቅማለህ ዛሬ ደስ ይበለህ ብላ እያለው እንግዲህ እሱ ሲበላ ግን አበላለህ እንደ ቁመትህ አይደለም እያለው ነበርና እሱ እንግዲህ አዎ ቁመት ሌላ አበላል ሌላ ምን እንዳደረገው እኔ እኮ ባገባ እስካሁን አንተን አላደርስህም እንዴ ነበር ያለውና ተንከሲስ ማጠሩን እያዩ እንግዲህ እየናቁስ ነው ማለት ነውና እሱም አዎ እንዴ በጊዜ ብታገባማ እኔን ታደርስ ነበር እያለ እንግዲህ ብላ ነው ማለቻውን ብላ እያለው እንግዲህ በሆዱ ሂሳቡን እስቲ ማን እንደሚከፍል እናያታለና እያለ መጨረሻ ላይ እንግዲህ እዚህ በልት ቆይ እጄ ልታጠብ ብሎ እንግዲህ አጋፍጦት ወጥቷል ማለት ነው። ተንከሲስ እዛ እየተጨነቀ ነበር። ወይኔ ይሄ ውሻ ሰው እየትቶኝ ሄደ፣ እኔን ያስይዞኝ ሄደ ሂሳብ ሳይከፍል እያለ እየተጨነቀ ነበርና መጨረሻ ላይ ግን እሱም መኪና ውስጥ ነው ያለው ጠርቼው ልምጣ በማለት ያው ሸውዶ ወጥቷል ማለት ነውና ይህንን ነገር ሁሉ እንግዲህ ቤት ገብቶ እየነገራቸው ነበርና እነሱም እንዴት እሱን አምነህ ከሱ ጋር ምግብ ቤት ትሄዳለህ? እሱ እኮ ምንም የሚታመን ሰው እኮ አይደለም እያሉት ነበረ። እሱም በጣም ተናዶ እገለዋለሁ፣ እሱንማ አልለቀውም ይውሻ እያለ ነበረ ማለት ነው። እሱም ይገለኛል ማለትህ ነው ወይስ እገለዋለሁ ማለትህ ነው ነበር ያለችው የግሌ ማለት ነው። እናም እንግዲህ ጉድ አርግቶታል ማለት ነው። መሳይ ግን ቀጥታ ወዴት ሄደው ከምግብ ቤት ወጥቶ ከዝና ጋራ ኮሚኒኬት ፈጥሯል። ዝናን አያውቀውም ማለት ነውና የማያውቁት ሀገር አይናፍቅም ነው ምንድን ነው የሚባለው ነገር አለና እንግዲህ ዝናም አንድ እንደሆነ ስለማያውቀው ነው ለዝና እንግዲህ ደውሎለት ልይቷ እቤት ናት ያለችው በፊት ሄዳለሁ እያለች ነበር የሚሄድ ሀሳቧን ራሱ ትታለች ብሎ ትትና እነሱ ቤት እንዳለች ያለውን ነገር ለዝና ነግሮታል ማለት ነው። ዝና ግን ልጅቷ በጣም ታስፈልገናለች፣ ልጅቷ ብዙ ነገር አበላሽታብናለች፣ በጣም ነው የምንፈልጋት፣ ስለዚህ መኪና ውስጥ ነኝ ቶሎን አላገኝ ፈልጋለሁ ነበር ያለውና እንግዲህ እሱም ወደ እሱ አምርቷል ማለት ነው። መሳይና ዝና ተገናኝተዋል ማለት ነው። እንግዲህ አብረው ስራ ሊጀምሩ ነው። የመሳይ መጨረሻም እንግዲህ ምንድን ነው የሚሆነው? እንደ መሀሌት መንገድ ላይ መቅበዝበዝ ነው የሚሆነው መጨረሻው ማለት ነውና እሱ እንግዲህ እንደተገናኘ መኪና ውስጥ ገባ። መኪና ታምራለች ምናምን ማለት ማሽቃበጥን የጀመረው መኪናው እንደምታምር ነገረው። እሱም አዎ
መኪና ትወዳለህ ነበር ያለውና አዎ መኪና መያዝ የብዙ ጊዜ ህልሜ ነበር፣ ግን አልተሳካልኝም ነበር ያለውና እሱ ስራ ትወዳለህ ቢለውም አዎ እወዳለሁ፣ ስራ ብቻ ሳይሆን ህልምህን ተከተል፣ መስራት ያለብህን ሁሉ ስራ፣ ማድረግ ያለብህን ሁሉ አድርግ ነበር ያለው። እንግዲህ አቶ ዝናው ማለት ነው እንደሱ የሰዎችን መሸጥ መደለል ምናምን እንዲጀምር እና እሱም እሺ ነው ያለው። እስቲ ምን አይነት ሀብት ያስደስታል በዚህ ምድር ላይ ቢለው ድንገት የሚመጣ ሀብት፣ በቃ ድንገት ኬት መጣ ኬት የማይባል ሀብት ድንገት በቃ እንደው በእጅ መጥቶ ሙልት እንዲልልኝ ነበር ያለውና አንተ በጣም በልጠነ፣ እኔ ራሱ እንደዚህ አይነት ነገር ነው የሚያስደስተኝ ነበር ያለው ዝና ማለት ነው። እና በጣም በልጠነ፣ እኔ ራሱ እንደዚህ አይነት ነገር በጣም ነው የሚያስደስተኝ። ስለዚህ የሚቸግርህ ነገር የለም አይደለም። ባለፈው የሰጠው ብር ደግሞ ታንሳለች። ትህትናን አምጥተህ በእጅ የምታስረክበኝ ከሆነ ህይወትህን በአንድ የሚቀይር ገንዘብ ሰጥሃለሁ ነበር ያለውና እሱም አዎ ባለፈው የሰጠኸኝ ብርም አለ፣ አንድ ብር እንኳን አላጎደልኩም፣ ብር አያያዝ ላይ በጣም ጎበዝ ነኝ ያለው። አዎ በጣም ጥሩ፣ ብር አያያዝ ላይ ጎበዝ መሆንክ በጣም ጥሩ ነው። አሁንም ጨምርልካለሁ፣ ከ30 ሺህ አንድ ብርም አላጎደልክም እያለ በተደጋጋሚ የጠየቀው ነበረ ዝና ማለት ነው። ምክንያቱም ዝና ያሰበው እቺ ልጅ እነሱ ቤት የለችም፣ እኔ ብር ለመብላት ነው ያሰበው የሚል ሀሳብ በውስጡ አለ። ልጅቷ በዛ ቤት የለችም፣ ነገር ግን አለች ብሎ ከኔ ብር ተቀብሏል የሚል ሀሳብ ነው በውስጥ ያለውና በተደጋጋሚ እሺ 30 ሺህ ብሯ ምንም አልጎደለችም ቢለው ምንም ያው ጫፍ ጫፉ አልተነካችም። 30 ሺህ ብሯ ድፍኗ ናት ያለችው፣ እንዳስገባህልኝ ያለው ነበር ያለው። እሱም እንግዲህ በጣም ጥሩ ነው፣ ደስ ይላል። ስለዚህ ልጅቷን በእጅ ታስረክበኛለህ ነበር ያለውና አዎ ችግር የለም በእጃችሁ አስገባላችኋል፣ ልጅቷን እቤት ናት ያለችው እኛው ጋር ነበር ያለውና መጨረሻ ላይ ግን ዝና ምንድን ያደረገው ሽጉጡን ነው ከመኪና ውስጥ የመዘዘው ማለት ነው። ሲመዘው እንግዲህ መሳይ በጣም ነው የተደናገጠው። ምንድን እየተፈጠረ ያለው ምን እያደረክ ነው ቢለው በጣም አዝናለሁ፣ ሬሳህን ገኒ መኪና ውስጥ መውጣት አልነበረበትም ነው ያለው ማለት ነው። መሳይ እንግዲህ ተርበትብቷል ማለት ነው። እሱም እየዋሻኸኝ ነው፣ እውነቱን ተናገር ወይ ደግሞ ቀጥታ ልጅቷ ያለችበትን ቦታ ትነግረኛለህ ነው ያለው ማለት ነው። መሳይ መጀመሪያውንም እነኚህ ሰዎች ቆይተውም ሆነ ምንም ቢሆን ልጅቷን ማግኘታቸው አይቀርም፣ ነገር ግን አገኟትም አላገኟትም እኔ ልጠቀምባቸው ይገባል ብሏል። ይህንን ነገር እንግዲህ ተንከሲስ ሰምቶታል። እሱም ሰምቶ ይሄ ሰውዬ ሁላችንም አሳልፎ ሊሸጠን ነው ብሎም ነግሯል ማለት ነው። ለትትናም ነግሯት፣ ግሌን ደግሞ ሰምታለች የሚስጥር ማለት ነው። ሁላቸውም ሰምተዋል። ባለፈውም እነኛ ሰዎች ተመልሰው የመጡት በሱ ሰበብ ነው። እሱ ነው እዚህ ናት ያለችው ብሎ ብር ተቀብሎ የነገራቸው። ይሄ ሰው እኮ ሰው አይምሰላችሁ፣ ውሻ ነው ስላችሁ እናንተ አትረዱኝም በማለት እንግዲህ ለሁላቸውም ነግረዋል ማለት ነው። እና አሁንም እንግዲህ ዝና ወደዛ ቤት የሚመጣ ከሆነ ምናልባት ሁላቸውም ሊዘናጉ ይችላሉ፣ ተዘናግተው ሊጠብቁ ይችላሉ። ወይም ደግሞ እነሱ በተኙበት ቁልፍ ከፍቶ ሊያስገባቸውና ልጅቷን ሊያስወስድ ይችላል ማለት ነው። ግን ዝና ድጋሚ ትህትና ማግኘት የለባትም ነው የምንለው። ምክንያቱም አሁን ድጋሚ ከተገኘ በጣም ከባድ ነው የሚለው፣ ወይ ደግሞ ያ ኮማ ውስጥ የገባ ሰውዬ መሞት አለበት። እሱ ካልሞተ ትህትና ህይወቷ አደጋ ላይ ነው የሚወድቀው ማለት ነው። አሁንም የመሳይ መጨረሻ ምን ይሆን? እውነት ዝና ጨክኖ ግን አይመታውም፣ ያስፈራረዋል። ልጅቷን እንዲይዘው ያግዘዋል እንጂ ያው ይመተዋል የሚል ሀሳብ የለንም። ያስፈራረዋል ግን በቃ ቀጥታ ትህትናን በእጅ ያስገባል ሊለው ይችለዋል፣ ግን አይመታውም ማለት ነው። እና ግን እሱ ያው ተርበትብቷል። ትህትና ደግሞ መያዝ የለባትም በእነኚህ ባወሬዎች እጅም መግባት የለባትም። ፍትህ ለትህትና አሁንም እንላለን ማለት ነው ሁላችንም። የዛሬ ቪዲዮ ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱልኝ። ቪዲዮ ላይክ እያደረጋችሁ ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። ለምታበረታቱኝ ውድ ቤተሰቦቼ ሁላችሁንም ከልብ አመሰግናለሁ። ለድምጤ ጥራት ደግሞ ይቅርታ ጠይቃለሁኝ ማለት ነው። ቤተሰብ ቸር ሰንብቱልኝ።